ሰላም ጤና ይስጥልን የተከበራችሁ የቁሊቶ ኒውስ ተከታታዮች። በመካከለኛው ምስራቅ ያለው ወታደራዊ ውጥረት ወደ አዲስና አደገኛ ምዕራፍ ተሸጋግሯል። አሜሪካና ኢራን ላለፉት ወራት ሲያደርጉት የቆዩት የ60 ቀናት ጊዜያዊ የተኩስ አቁም ገደብ መጠናቀቁን ተከትሎ በሆርሙዝ ሰርጥ አካባቢ የጦር ደመና አንዣቧል። የኢራን ኃይሎች በባህር ላይ አዲስ ገደብ በመጣላቸውና የአሜሪካ የጦር መርከቦች እንቅስቃሴ በመጨመሩ ምክንያት የዓለም የነዳጅና የኢኮኖሚ ገበያ በስጋት ውስጥ ወድቋል። ዛሬ በቁሊቶ ኒውስ በሆርሙዝ ሰርጥ ምን እየተካሄደ ነው የሚለውን እናየዋለን። አሜሪካና ኢራን ወደ የትኛው አቅጣጫ ያመራሉ የሚለውን አጠቃላይ መረጃ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን ቆዩ። የሆርሙዝ ሰርጥ ሁኔታና የነዳጅ መንገድ እገዳ። የሆርሙዝ ሰርጥ በዓለም አቀፍ የነዳጅ ንግድ ውስጥ ትልቁና ወሳኙ የባህር መስመር ነው። የዓለም የነዳጅ ምርት 1/5 የሚሆነው በዚህ ጠባብ የባህር መስመርን የሚያልፍ በመሆኑ እዚህ ቦታ ላይ የሚፈጠሩ ማንኛውም ወታደራዊ ግጭት መላውን ዓለም ይነካል። በአሁኑ ሰዓት ኢራን በሆርሙዝ ሰርጥ የሚያልፉ የንግድ መርከቦች ላይ ጥብቅ ቁጥጥር በማድረጓ ምክንያት በቀን የሚያልፉ መርከቦች ቁጥር በከፍተኛ ሁኔታ ቀንሷል። ምንም እንኳን ኢራንና ኦማን በባህር መንገዱ አስተዳደር ላይ የጋራ ስምምነት ለማድረግ ድርድር ላይ እንደሆኑ ቢገለጽም ውጥረቱ ግን አሁንም አልረገበም። ኢራን አሜሪካ የጣለችውን ማዕቀብ ካላነሳችና የጦርነት ካሳ ካልከፈለች የሆርሙዝ ሰርጥ ሙሉ በሙሉ አይከፈትም ስትል ጠንካራ ቅድመ ሁኔታ አስቀምጣለች። የአሜሪካ የጦር መርከቦች እንቅስቃሴና የትራምፕ አስተዳደር ምላሽ። የዩኤስኤስ ጄራልድ አር ፎርድ እና የዩኤስኤስ አብርሃም ሊንከን የጦር መርከቦች የትራምፕ መግለጫዎች፣ ወታደራዊ ቁሳቁሶች። በሌላ በኩል የአሜሪካ አስተዳደር አካባቢን በወታደራዊ ኃይል ለመቆጣጠር አዳዲስ እርምጃዎች እየወሰደ ይገኛል። የአሜሪካው ፕሬዚዳንት ዶናልድ ጄ ትራምፕ ኢራን በሆርሙዝ ሰርጥ ላይ የምታደርገውን እገዳ እንድታነሳ በማሳሰብ ጠንካራ ማስጠንቀቂያ ሰጥተዋል። ይህን ተከትሎ አሜሪካ ግዙፉን የኒውክሌር አውሮፕላን ተሸካሚ መርከቧን ዩኤስኤስ ጄራልድ አር ፎርድ ከካሪቢያን ወደ መካከለኛው ምስራቅ እንድትንቀሳቀስ ማዘዟ ተዘግቧል። ይህ መርከብ አስቀድሞ በቦታው ከሚገኘው ዩኤስኤስ አብርሃም ሊንከን የጦር መርከብ ጋር በመቀላቀል የአሜሪካን ወታደራዊ በላይነት ለማረጋገጥ ታስቦ የተደረገ እንቅስቃሴ እንደሆነ ይነገራል። ሆኖም ላለፉት ወራት በባህር ላይ የቆዩት የአሜሪካ ወታደሮች በከፍተኛ የሥራ ጫናና በስነ ልቦና ድካም ውስጥ መሆናቸው በዋሽንግተን ፖለቲከኞች ዘንድ ትልቅ ክርክር አስነስቷል። የድሮን ጥቃቶችና የኢኮኖሚ ስጋት። ወታደራዊ ግጭቱ በንግግር ብቻ አልተወሰነም። በቅርቡ በሆርሙዝ ሰርጥ አቅራቢያ የሚንቀሳቀስ የንግድ መርከብ ያልታወቀ ሚሳኤል ተኩስ እንደመታውና ሞተር ክፍሉ ላይ ጉዳት እንደደረሰበት ተዘግቧል። በተጨማሪም ኢራን የአሜሪካን MQ-9 ሪአፐር የተሰኘችውን ዘመናዊ ድሮን በአዲስ የአየር መከላከያ ስርዓቷ መታጥለዋለች። ይህ ሁሉ አለመረጋጋት የዓለም የነዳጅ ዋጋ እንደገና እንዲያሻቅብ አድርጎታል። የነዳጅ ዋጋ በአንድ በርሜል ከ$90 በላይ ተንጠልጥሎ የሚገኝ ሲሆን የሳዑዲ አራምኮ ኩባንያ ነዳጁን በሆርሙዝ ሰርጥ በኩል ከማሳለፍ ይልቅ በሌሎች አማራጭ የባህር መስመሮች ለማስተላለፍ ከእስያ ገዢዎች ወይም ሸማቾች ጋር ድርድር ላይ መሆኑ ተሰምቷል። በአጠቃላይ በመካከለኛው ምስራቅ የተደቀነው ይህ የጦር ስጋት በውይይት ይፈታል ወይስ ወደ ሰፊ ቀጠናዊ ጦርነት ያመራል የሚለው ጉዳይ የመላው ዓለም ስጋት ሆኗል። ሁለቱም ወገኖች የራሳቸውን ቅድመ ሁኔታ ይዘው ባሉበት በዚህ ወቅት የዓለም አቀፍ አሸማጋዮች ጥረት ውጤት ያመጣ ይሆን የሚለው አብረን የምናየው ይሆናል። ውድ የቁሊቶ ኒውስ ተከታታዮች እናንተስ በዚህ ጉዳይ ላይ ምን አስተያየት አላችሁ? አሜሪካና ኢራን ወደ ስምምነት ይመጣሉ ብላችሁ ታስባላችሁ? አስተያየታችሁን በኮሜንት መስጫው ላይ ጻፉልን። ቪዲዮውን ከወደዳችሁት ላይክ ማድረግና አዳዲስ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን መንካት አትርሱ። ስለተከታተላችሁን እናመሰግናለን። ሰላም ለሀገራችን፣ ሰላም ለዓለማችን። ባይ ባይ። A Polaris missile is successfully launched from the deck of a converted transport. Compression chambers in our submarines will be able to hurl the Polaris, carrying an atomic warhead, over 1,200 miles.